አላስቸግር ፈልጋለሁ ማባት ግን ስራ የለም እንዴ ምንድነው ስሪ ዋሰው ይመጣላ ቦምቦክላት የባራባት በርጠሚውስ ልጅውን 15 ሚሊዮን ፎሎወር ነው እሱ ጀርመን እንዲያውም ያለው ልጅ 7 ሚሊዮን የከፋው ሰው ሲሄድ ይሰናበታል እንደዛ ይቻላል ለካ ቆይ አንዴ አባይ ሊደውል እንዳይሆን እዚህ ሄሎ አባ ሄሎ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው ማድረው እንዳትሰጋ አላሰስነ ብዬ ነው መንገዳችሁ እንደ ግሪን ስክሪን ጨርቅ ይሆንላችሁ ፎርማት ነገራችሁ እንደ ጊምባል ባላንስ ልጆቻችሁ እንደ ሶኒ በሰው ሁሉ ይወደድ አሜን ዋትስ አፕ ኤቭሪዋን ዋትስ አፕ እንዴት ናችሁ ዛሬ በአዲስ መልኩ ተመልሰን መተናል እንግዲህ የዩቲዩብ ቪዲዮ በዩቲዩብ ተመልሰናል እንዴት ናችሁ ሁሉ ሰላም እንግዲህ በአንዳንድ ነገሮች ባይመቻችም እንደምንም ለማመቻቸት እየሞከርን ከች ብለን መተናል ከናንተ ጋር አብረን ፈታ ዘና ለማለት እዚህ ተገኝቻለሁ እንግዲህ ሰሞኑን በጣም ያባበሩ ቪዲዮዎች አሉ ከነሱ ጋር አብረን ሪአክት እናደርጋለን ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ እኔ የምትወዱ ይሄንን ቪዲዮ ላይክ በማድረግ ሁለተኛ ቪዲዮ እንድለቅላችሁ እኔ ማበረታት ትችላላችሁ እንግዲህ ሰላምታ ላበዛላችሁ ዘና ፈታ ሽብርቅ ለማለት ቀጥታ ወደ ቪዲዮአችን እንሄዳለን ሌትስ ጎ ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒጋ ማኑ ትልቅ ማኑ አለቃ አቅም ያለው ለሁሉ አደጋ ፎሎ ላይ ካርግ ማፍጥተኛል ማኑ ትልቅ ማኑ አለቃ ይሞክርኔ ንንጣኒጋ ተምራሉ ለመጣት አይችሉም ስራቸው መዛት ወራትማ ይችሉበታል ይነግፉ ተግባሩ ይታል ቃላቢ በዛም ይጨነቃል አይተኛም እንቅልፍ ይደነግጣል አፍጥተኝ ፎሎ ላይ ካርግ ሰማንታ የሰፈር ሰዎች እድር ለምንድነው የማትገቡት እያሉ እኮ ነው ለምን አንገባ እድር ለምንድነው የምንገባው ምን አውቄ ስንሞት ሊቀብሩን መሰለኝ እድር ካልገባን አይቀብሩንም እኔ ምን አውቃለሁ እኔ ከዚህ በፊት ሞቻለሁ እሱማ እኔም ትዝ አይለኝም ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ እኔ ምን ያስቆመኛል አልተኛም እንዴ ያው እቅዴ ውስጥ የለም ለማለት ፈልጌ ነው ኧረ ተው እቅዴ ውስጥ የለም አንተ በጣም ታሾፋለህ በእናትህ እና መቼ ነው ለመሞት ያሰብከው አይ ብዙ አልቆይም 180 190 ሲሞላኝ ይሄዳል ኧረ ተው እንጂ በልጅነትማ እንዳትቀጭ ቢያንስ 200 ድፈን እንግዲህ እስኪ ኑሮውን እያየን እንጨምራለን አትቀልድ በእናትህ ነገ ምን እንደሚገጥመን አናውቅ ያው የሰው ልጅ ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አለኝ ኧረ እኔ ምንም አላሰብኩም ምን ባለፈው ያበደርከኝም ብር መልሼልሃለሁ 30 ብር ነው አዎ እሱንማ መልሰልኛል እንደውም 5 ብር ጨምረን የመለስከው እና ምን አይ ምንም እንትን እንሂድ የት እድር እንግባ ተንቀሳቀስ እንዴ አይቻልም ሲጀምር አይ ባይዚ እድር መግባት ግዴታ ነው መቼ የሆነ ነገር እንደምትል ስለማይታወቅ ግዴታ ይቅርታ አባት እግሬን አልደከመህም ቀን ሙሉ በሐሳቤ ስትመራላ ይቅርታ አላስቸግር ፈልጋለሁ ማባት ግን ስራ የለም እንዴ ምንድነው ስሪ ዋሰው ይመጣላ ይቅርታ ስምን አውቃለሁ እያጸሎት ይበላል ይቅርታ አስማተኛ ነው እንዴ አንተም ባየው ቁጥር ሁሉም ነገር ይተባያል ወንዶች ተበላ እንዴ አስባችሁታል ወንዶች ፒካፕ ላይ ሲጠፋባቸው ሴቶች በፒካፕ ላይ ሲጠብሱ በሽተኛ ተከራይ አሎ የመክሪያ ክፍል ምንድን አንተ ወራለፈው እኮ የመክሪያ ክፍል ምንድን አባቱ ነው በእናታችሁ ወንድሜ ምንድነው የምትለኝ በቤቴ በእናትህ እኔ እኮ ነኝ አከራየው ሰላም የለህም እንዴ አንዴ አማል እንዴ ተከራይ እኮ ነህ እኔ በቤቴ ሰላም ነሳኝ እኮ በእናትህ ይባላተኛ በእናትህ የሞት አለ መክሪያ ክፍል ጭራሽ ቀጣይ ቤቱ ሄደ እንዴ ይሄ የራሱ ቤት ቢሆን ምን እንደሚያደርግ እግዚአብሔር
ባይዚ እንደዚህ ነገር ያጋጥማል። በተለይ ደግሞ ማለት ነው ነጭ ልብስ ለብሰ ይሄ ምንድነው ስር ስትቀመጥ ልብስ ላይ ማርያምን ግርጣት ነው በቃ። ፒኦቪ በጣም ቸግሮ 10 ብርም ያው የተገኘው የገባው ሰው ሲሄድ ይሰናበታል። የገባው ሰው ሲሄድ ይሰናበታል። የገባው ሰው ሲሄድ ስንካይ ለስልቻል። ማን እቺ ነገር የተቸገረ ብቻ ነው የሚያውቃት። ችጋሩ ከመሰ ብቻ እየተመታዛብ እና ረበስማ አንዴ ማርያም አንዴ ተረዳው በድንገት ገንዘብን ሳሳድድ በቅርበት ለራሴ መኖርን ጀመርኩት። በልቼ ለማደር ሁሌ ከፍ ዝቅ ስል ፍላጎት የሆኑ አደር ቀኔን ለመኖር ስል አልፈራም ማጣትን ተነስቼ መውደቅን ከፊታቸው የቆምኩት ልናገር የኖርኩትን አስገባቸው ወሩትን ዛሬ ኖሮ ይዩታ እንደ ቀልዴና ቁትን ደርሶ ይሸከሙታል። ከቅርብ እንጂ የሚታየው ሁሉ ያለው እውነታ አደብዛቻ እያቆየ ኖረ ነው በእርጋታ በራስ ብል ለመኖር አንገት ቢደፋ ዝምታን ምርሰት በእኛ የለ ዘለፋ አልወድም ገላጋይ በመሃል የሚለፋ በሀሳብ አይታደግ ስራ የሚዘበልፋ ፍሎ ራሱ መጠ ነው። እግዚአብሔር በቃ ቀጥልበት። ወንድ ልጅ ሲሰራ እናት ይመች ምርጥ ስራ ፒኦቪ 2080 ኧረ አንተ ቤተሰቦቻችንን የአያቶቻችን ኮሮና ጊዜ ላይ ቲክቶክ ጀምሮ ቢሆን አስበዋል የት እንደምንደርስ ቀላል ደርሰን እንደሚሆን አስበው። ኧረ ተይው አሁን የባላባት በርጠሚዮስ ልጅ አሁን 15 ሚሊዮን ፎሎወር እሱ ገርማል። እንዲያውም ያዶኔ ልጅ 7 ሚሊዮን ፎሎወር ወረሰ አይደል? ታዲያ ይሄ እኮ ነው በቃ ጭራሽ የጋሻ ዶኔ ልጅ አስብ። የኔ አያት ምንም አልሰራም ተኝቶ ለቆንጆ ሴት ላይቭ ታፕ ያደርግ ነው። መሬት ማር ተበል ወይ በራል ሲዚ ኧረ በስመ አብ አካውንት ማወርስ ቤተሰብ ዩቲዩብ ላይ ተፍተፋይ ዝም ብሎ ጋሽ ዶላሪ እንኳን ለልጃቸው ወረሱትን እያየ አይደለም። ኧረ የኔ አካውንት ከላይ ቢስትሪ ባላንስ ግን የከሰሩ ያቱት ነው። ሌቭል 80 አካውንት ነው ፋስ ያደርጉለታል። ተይውጭ እድላችን ጠማማ ነው። ፈጣሪው ነን ባይዜ የምር ይሆናል እና ሁላችሁም ቲክቶክ ጀምሩ። የእውነት ሁላችሁም ቲክቶክ ጀምሩ። አይታወቅም ማን ያውቃል እንደ ድሮ ውርስ ምናምን ቲክቶክ እና ዩቲዩብ ሊሆን ይችላል። አይታወቅም። እናንተ ግን ይመጣችሁ። ቆሎ ከገጠር ሲመጣ ያው ቆሎ ተማሪ ነበር ምናምን አመዳሙና ነበር ድንጋይ ያለባት ላይ ምናምን ስትመጣ ሎዝ ነው የተቀበላት። ሎዝ ደግሞ እዚህ ማርኬቱ ምናምን ያውቀዋል ነገር ያለው ሎዝ ነው ዳይቨርሲፋይድ ነው ምናምን ማርኬቱን አጥንቶታል ያውቃል ምናምን። ሎዝ በቃ ነቃ ደንገጥ ያለች ነች። ቆሎ ሲመጣ ፖቴንሻል አየበት ምናምን እዛ ሲያዩ ከገጠር ሲመጣ አመዳም ነው ምናምን ነው ግን ፖቴንሻል አየበት። ይሄ ይለወጣል ምናምን ትንሽ በርበሬ ምናምን ቢቀባባ ምናምን ወዙ ምናምን ይጣጣል ምናምን ብሎ አሰበና ሄደ ኮላ ብናርግ ምናምን ከዛ ምን አይቶብኝ ነው ና ችግር የለውም ምናምን እየወሩ እየተነጋገሩ ምናምን ሎዝ አሳመኑ ማለት ነው። እየወሩ ቀና ሲሉ እዛ ጋር ነጭ የለበሰ ነገር እየመጣ ነው። ምንድን ነው ሲባል ሱፍ ምናምን ሲባል አይ ኮላብ ማድረግ እፈልጋለሁ ከእናንተ ጋር ማለት ነው። አላማ ገብቷል። ሎዝ ምናምን አልተመቸውም። ይሄ ቫይብ ምናምን ገብቶታል። ሲያዩ ሱፍ አርጓል ምናምን ብር ያለው መሰለው እዚህ ኢንቨስትመንት ላይ ምናምን አሪፍ ኮንትሪቢዩሽን ይኖረው መሰለው። እሺ ግባሩ ደስ አላሉ ግን ለብሩ ብሎ ከገባው በኋላ ማርኬቱ ላይ የነበረው ሪስፖንስ ምናምን በቃ እንዳሰበው አልመጣም። ሱፍ ነጭ ቢሆንም ምናምን ሰላማችንን እየነሳ ነው። ሰላም ምልክት ይዞ ሰላማችንን እየነሳ ነው። ሱፍ ምንም ሊመቸን አልቻለም። ማይሆን ቦታ ውስጥ አትግባ፣ ያንተ ማይሆን ያለው ቦታ ውስጥ አለመግባት
ሁለተኛው ደግሞ ያልሆንኩን ነገር መሞከር። ያልሆንኩን ነገር ስትሞክር ለምሳሌ ከተማ ውስጥ ያለ ድፎ ዳቦ ኬክ ለመምዘር ይሞክራል። ኖ ገጠር የነበረ ድፎ ዳቦ ቢመጣው ሲያዩ የከተማውን ድፎ ዳቦ ዋይ አር ዩ ጌ ነው የሚለው። ድፎ ዳቦ የተባልኩ ምክንያት ተደፍተህ ጭስ ውስጥ ጥላና ጥላሸት አይተህ ነው የቆየውና አክት ላይክ ዳት እያሉ ይሄንኛው ኬክ ምናምን እያየ ምናምን እዚህ ጋር ለመመሳል ኬክ ማምቹት ኬክ ይደብረዋል። ዴሊኬሲ ነች ገብቷል። ሆቢ ያላት ምናምን ቦክስ ለማመደ ቦክሰኛ ነች። ቶርታ ተቀባበዋል። ድፎ ዳቦ ላይ ብትቀባባ ይሸርክታል። ያልሆንከውን ነገር ለመሆን አትሞክር። የማይሆን ቦታም ለመግባት አትሞክር። እንደ ሱፍ ገብቷል። ድሮ የሱፍ ሲበላ ሳይሆን ሲፈተፈት ነው የሚያምርበት። ስለዚህ በቃ ባይዘው ቆሎ ሱፍ ለብሶ ከገጠሪ ለውዝ ግን ይመቻት። ለውዝ አራድዬ ልጅ ያው ሀገር ስታስለምድ እንደዚህ እንደዛ ነው። አዎ ሽክታ ምሳ እንዴት ነበረ? ጥሩ ነው። በጣም አሪፍ ነበር። አሪፍ። ይሄው ሂሳብ አንተ ታስቸግሪያለሽ። ይሄ ሪሲት የኛ አይደለም መሰለኝ። ነይ እስኪ ማነሽ? እዚህ ጋር ቫት ይላል። እኛ ቫት የሚባል ነገር አላዘዝንም። ቆይ እኛ ቫት የሚል አላዘዝንም። ይሄ የኛ ሪሲት አይደለም። ይሄ ቫቱ ከየት የመጣ ነው? ለምን እንደዚህ ነገር ጀመራችሁ? በቃ አባቴ ቫቱን ይከፍላልሁ እንዴ? ለምን ያልበላነውን ነገር እንከፍላለን? ስለተጻፈ ብቻ አንከፍልም እንዴ? ዝም ብለንማ አንከፍልም። ወይኔ ዛሬ አባ እኔ ነኝ ያዘዝኩት። እኔ ነኝ። እንደሱ አትይኝም እንዴ ታዲያ? እኔ ደግሞ የሌላ ሰው ሪሲት ያመጡልኝ መስሎኝ። እማ እንትን ቫቱን በቴካዌ ቦክስ አድርጊልኝ በደንብ ጠቅሜው ልፋስ ምናምን አይገባበት። እኔ ነኝ ያዘዝኩት። ወይ ተማር ስል ለክፋት መስሎ ተዋርድ ምን እንጠጣው? እሺ መልሷን አምጫት። እሺ ቦርሴስ አረጥፊ ይሄ ከንተል ብሎኝ ነው። ወይኔ ምን ነው ታርዛን ራሱ ነቄ ነው። ጫካ ውስጥ አድርጉ እንዳንተ አይደለም። ካሜራማን አርጅቶ መርቅ ሲባል ቀሪ ዘመናችሁ እንደ ዜብራ ሌንስ የረዘመ እንደ 85 ሌንስ የሰፋ ይሁንላችሁ። መንገዳችሁ እንደ ግሪን ስክሪን ጨርቅ ይሁንላችሁ። ፎርማቲቭ ነገራችሁ እንደ ጊምባል ባላንስ። ልጆቻችሁ እንደ ሶኒ በሰው ሁሉ ይወደድ። እንደ ኒከን በሰው ከመረሳት ይጠብቃል። እኔ ባጎደልኩት ሰው መሆን ይስማዩ። አሜን። ይሄ ምርቃት ይሰማል ታውቃለህ። ይሄ አሜን በሉላችሁ። አሜን በሉ ኮሜንት ላይ አሜን በላችሁ ጻፉ። ባለሱቅ አቤት። 5 ሊትር ዘይት ስንት ነው? 500 5 ሊትር ዘይት ስጠኝ። አያቂና ገዢ ትላለህ። ስንት ነው? 3500 ብር። እኔ ምን አቤት። ወይ ለኔ 1500 ብር ለሷ 3500 ያልኩ ነው። ምን ገዢና 800 3000 ገዢና ጠያቂ ያስተው በቃ 1000 በቃ 2000። አንተ ደግሞ ችግር አለበት። በቃ 1500 ልውሰደው። በቃ ውሰጂ። ወይ በጥሪ እንዳገዙ የትም ቦታ ስትሄዱ በደንብ ተከራክራችሁ። ለዚህ እኮ ነው ፋሚሊ ጋር ስትሄድ ምናምን በደንብ ፍሩ ጠይቆ ነው እንዲህ ስትል ድረስ እስክትሸማቀቅ ድረስ ነው ጠይቆ የሚገዙትና አንዳንድ ጊዜ ለምንድን ነው እንደዚህ ቢያደርጉ ብለህ ስትጠይቅ ለካ ከኋላ እንትና 4000 ብሎ እኮ 1200 ነው የሚሸጥላቸው እና ለማያውቅሽ ግሜ ነው ቅሙን አባይ ዛሬ ጓደኞች ጋር ስለመሸብኝ እዛው ነው የማድረው። ልንገርህ ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አዎ አባይ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባይ ሊደውል እንዳይሆን እዚህ
ሄሎ አባ። ሄሎ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው የማድረው። እንዳትሰጋ አላስስል ብዬ ነው። ግድ የለም እሺ፣ ችግር የለም። እሺ አባዬ ደህና ነህ? እፎይ እንደዚህ በቀላሉ መገላገል እየተቻለ ምንድነው ነው? ፈጣሪ ሆይ እንግዲህ ጥንካሬውን ስጠኝ። ሃና እኔ ባንቺ ፍቅርም ሆነ ባንቺ ናፍቆት ማበድ አልፈልግም። ትሰሚኛለሽ? ካሁን በኋላ ገደልም ሆነ ገደላ ገደሎችን መርጠሽ መግባት ትችያለሽ። ብሎክም አድርጊኝ ስትፈልጊ አድርጊ። ወዛም ከርከሮ ፍቅር እንዴት ይብለጥ ከምሳና ቁርሱ አለ መሀል ጣት። ሄሎ ስማማ፣ ስማ እኔ የምልህ ምን አባቱ ይሄ ስልክ ላይ ምንድን ነው የምታፈጠው? ለአንድ ጊዜ ልንገርህ፣ ስማ በቀደም እንደዛ ብዬ ከተናገርኳት በኋላ ሃና ብሎክ አድርገኝ ማየት አልቻልኩም። እስኪ ስልክ ላይ ያሳየኝ በእናትህ። እንደሱ ነው። ና ልንገርህ በቀደም እንደዛ ካልካት በኋላ በቃ አንተ ለማስቀናት የሚገራርም ፒክቸር ነው የምትፖስተው። አይረብሽም? ይሁን ችግር የለውም። ብቻ ሊያት አልኳም፣ ብቻ ሊያት ሀኒዬ። ተይ ሃና አብዚ ጎዳና ተይ ሃና ነው ያን ቀን እኮ ሲጣ ተጸጽቶኝ። እስኪ አምጣት በእናትህ እንደው አይኔን አይኗት እንዴት ዋልሽ? ደህና ነሽ? ሳልነግርሽ የሸምሱ ሚስት ፈታችሁ ነው የምልሽ። አልጋ ላይ ምንም አይችልም ማለት ስበት ወስበት አስደስታት። አይ ነው ሀሳብ እንደውም ጠርጥሬ ነበር። እንኳን ቀረበ ከማይችል ሰው ጋር አንተ ታሳዝናለች በጣም። አንቺ አሁን ጎበዝ ነህ፣ ከባሌ ትሻላለህ። አንተ ታሽከረከረኛለህ አላልሽኝም? ኧረ ምን አይነት አንተ አሁን ይገርማል። አሁን እኮ እንደዛ አለች። አንቺ ለምንድን ነው የምትከጂው ግን? እጅ ከፍንጅ ትላለህ እንዴ? ጭራሽ የት እንዳልደረሳ ዲክታተር ጀለስ ሲኖር ያዝ በል ቁጭ በል እቀፋት ጀንጅላት ስታወራት እስቲ የሆነ የተሰማን ነገር ስሚ። በቃ ይኸውልሽ ተመችተሽዋል። ስለዚህ አብራችሁ አንቺ ምን ተፈጥሮ ብቻሽን ከምታይ እኔ መሰለ ጠንበለል ልጅ ጋር አብራችሁ ጊዜ አሳልፉ። አውሪው አናፋር ስለሆነ ነው። ተጫወቱ በሉ ይመቻችኋል። ተከራዘሩ በሉ ተመችቷል። እንደዚህ አይነት ጀለስ ቢኖር በቃ ጨራሽ ፈታ ዘና ብለህ ታወራታለህ። አያሳስብም ጨራሽ ነው። እርግጥ ነው የዘመኑ ወጣት ወንዶች ትልቅ መቀመጫ ያላት ሴት በቅንፍ ውስጥ ቂጥ እንወዳለን። እዚህ ጋር ልብ ማለት ያለብህ ነገር ግን ቂጥ ከየት ነው ያለው? ከኋላ። አንተ ቂጥ ለማየት ከየት ትሆናለህ? ከኋላ። አንተ ከኋላ ስትሆን ባለ ቂጧ ከየት ትሆናለህ? ከፊት። እሷ ከፊት ስትሆን አንተ ከየት ነህ? ከኋላ። የባስ ሰልፍ ከኋላ፣ የታክሲ ሰልፍ ከኋላ፣ የኤቲኤም ሰልፍ ከኋላ፣ ሰላማዊ ሰልፍ እንኳን ከኋላ ነው። ብራዘሪ ቂጥ እየመራ ነው። በቂጥ እየተመራን ነው። በቂጥ አንመራን። ዛሬው መልእክት ሁላችሁም ኮሜንት ላይ ቂጥ አይመራንም እያላችሁ ትጽፋላችሁ። አስማጭ ነው እኔ ቂጥ እየተከተልኩ ዛሬ ጠፋሁ። አሁን እንደዚህ አይነት ቦታ መጥቻለ። የት ነኝ? በቂጥ አንበር በቃ የዛሬ ቪዲዮአችን ይሄን ይመስል ነበር። ፈታ ዘና እንዳላችሁ ቀጣይ ቪዲዮ እንድሰራላችሁ ይሄን ዩቲዩብ ሰብስክራይብ በማድረግ አይችሉም ስራቸው መዛት አይችሉም በራሱ አይተኛ መንቀልፍ